በጣም ቴክኒሻኖች ዛሬ የማሳያችሁ እንግዲህ ይችን እንደምታቋት ኢንፊኒክስ ስልክ ነች። አብዛኛው ሰው ይችን ኢንፊኒክስ ስልክ ፓስወርድ ሪሙቭ ለማድረግ በጣም ይቸገራል። እኔም ቪዲዮ ለመስራት በጣም ተቸግሬያለሁ። ዛሬ እንዴት አድርገን ፓተርኗን ሪሙቭ እንደምናደርግ ነው ማሳያችሁ፣ ወይም አይሚን ፓስወርዷን ማለት ነው። እስቲ እንግዲህ ካሳያችሁ ካሜራዋ ኤስሲ 6531 ሲኤ ነው ቺፕሴት ታይፖ ልብ ብላችሁ ቼክ ከታያችሁ ማለት ነው። እና አብዛኛው ሰው ሲቸገር ስለማይ መስሪያውን ፋይሉንም ቴሌግራም ቻናል ላይ ለቅቄላችሁ ነበረ። እንዴት እንደሚሰራ በጣም እየተቸገራችሁ ስለነበረ አሁን በዛሬ አንድ ስልክ አግኝቻለሁ። እንዴት አድርገን ፓተርኗን ሪድ እንደምናደርጋት ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉት የማሳያችሁ። ስለዚህ ቀጥታ ቴሌግራም ቻናል ላይ ፋይሉን ቴሌግራም ቻናል ላይ ይለቅላችኋለሁ። ቀጥታ ምንድነው የምናደርገው? ቴሌግራም ቻናል ላይ መፍትሄ ቲዩብ ወይም የዩቲዩብ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ጂፒጂ ሰርች ታደርጋላችሁ። ጂፒጂ ብላችሁ ይኸው እንደምትመለከቱት ፉል ክራኩን እዚህ ጋር ይመጣላችኋል። ይሄንን አወርዳችሁ ታወርዱታላችሁ። ካወረዳችሁት በኋላ ምንድነው ማድረግ የሚጠበቅባችሁ? ዊንዶው ዲፋይንደር አንቲቫይረስ ዲዜብል ማድረግ ይጠበቅባችኋል ክራክ ስለሆነ። ስለዚህ እነዚህን ሪያል ታይም ፕሮቴክሽን የምትለዋ ሁለቱንም ዲዜብል ማድረግ ይጠበቅባችኋል። ከዛ በመቀጠል ምንድነው ማድረግ ያለባችሁ? ይሄን ጂፒጂ ኤክስትራክት ታደርጉታላችሁ። እኔ ኤክስትራክት ስላደረኩት ይሄኛውን ኤክስትራክት ስታደርጉት እንደዛ አይነት ጂፒጂ ድራጎን ቦክስ ፉል ክራክድ ይላል። እሱን ትከፍቱና ከላይ ያለችዋን ይቺን ከላይ ያለችዋን ትከፍቱታላችሁ። በቫይረስ ከተበላ ምናልባት ደግማችሁ ኤክስትራክት ማድረግ ነው። ይቺኛዋን ድራጎን ቨርዥን 3.53 የምትለዋን እሷን ትከፍቱታላችሁ። ከከፈታችሁ በኋላ ሶፍትዌሯ እንደዚህ ነው የምትመጣላችሁ። እንደዚህ ስለሆነች ሶፍትዌር የምትመጣው ምንድናት? ስፒዲ ትረም ናት ስልኳ። እንደምትመለከቷት ስፒዲ ትረምን መርጥና ከታች እዚህ ጋር 6531 ኤ የምትለዋን እመርጣለሁ። የምታደርጉት ሪድ ነው። ፋይሉን መጀመሪያ ሪድ አደርገዋለሁ ማለት ነው። ሪድ ፍላሽ የምትለዋን መርጥና ከዛ ይችኛዋን ስፒዲ ትረም ስለሆነ ቡትኬ ትጠይቃለች። ቡትኬ ስለምትጠይቅ ምን አደርጋለሁ? ይችኛዋን በዚህ ፓርቲ ያለችዋን እዚች አካባቢ በባትሪ እናንተ እንዲቀላችሁ በባትሪችን እንደዚህ ስልኩ መጀመሪያ ምን ታደርጋላችሁ? ስልኩን ባትሪውን ታወጣላችሁ፣ ታስገባላችሁ። ከዛ በኋላ ይችኛዋን እንደዚህ አድርጋችሁ ያው ካሜራ ስለሚንቀሳቀስ በአንድ እጄ ስለሆነ ነው ስታርት ትላላችሁ። ኦኬ ትሉና ከዛ ይችን ተጭናችሁ ኬብልን እንሰካለን። ኬብል እንደዚህ አድርገን እንሰካለን። ይኸው እንደዚህ አድርጎ ምን ያደርግልናል? ፋይሉን ሪድ ያደርጋል ማለት ነው። ኮምፒውተሩ ላይ ይታያችሁ ከሆነ ሪድ እያደረገ ነው። እታች በኩል የት ላርገው ስቶሬጁን የት ቦታ ላርገው የሚለውን እሱ ሊያስመርጣችሁ ይችላል። እናንተ ማስመረጥ ትችላላችሁ። እንደምትመለከቱት ከታች ይኸው እዚህ ጋር ከታች አስቀምጦላችኋል የት እንደሆነ። ይሄንን ሪድ ካደረጋችሁ በኋላ ምን ታደርጋላችሁ? ምንም ሳትነኩ ይችን ሪድ ፓስወርድ የምትለዋን አንዴ ትጫናታላችሁ። እዚህ ጋር ሪድ ፓስወርድ የሚለዋን በቃ ስታርት ስትሉት ምን ያደርጋል? ፓስወርዱን ይሄው 6074 ብሎ ታች 6074 ብሎ እንደዚህ ያመጣላችኋል ማለት ነው። ከዛ አሁን ተመልከቱት እዚህ ጋር 6074 ብሎ አምጥቶልናል። ከታያችሁ ይቻት 6074 ብሎ አምጥቶላችኋል። እስኪ አሁን ፓስወርዱ ነው አይደለም የሚለውን ላሳያችሁ፣ ላስነሳና ማለት ነው። አሁን ስንት ነው ያለው? 6074 ኦኬ። እንደምትመለከቱት በሚገርም ሁኔታ እንደዛ አድርገን ፓስወርዱን ማውጣት እንችላለን። እንደዚህ ለተቸገራችሁ ወይም መፍትሄ የለውም ብላችሁ ለተቀመጣችሁ ልጆች ማለት ነው። መፍትሄ የለውም ብላችሁ ለተቀመጣችሁ ቴክኒሻኖች ያግዛችኋል ብዬ ይሄንን ቪዲዮ ዩቲዩብ ላይ አስቀምጬላችኋለሁ።
ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ባይ። ይመቻችሁ።